መሻይኾቻችን ሲሰደቡ እንዴት ነው የሚቆረቆረን? ሌላው ይቀር እናትና አባታችን ሲነኩብን እንዴት ነው ውስጣችን የሚሰማው? እናትና አባታችን የሌላቸውን የሆነ ስም እየተሰጣቸው ቢወራ ያልሆኑትን ነገር እየተባለ ቢወራባቸው ደማችን የሚፈላ ሰዎች አላሁ ተዓላ የሌለውን ባህሪ የሌለውን መገለጫ እየተሰጠ እንደ ፍጡር እየተነገረ ሸተመን ኢብኑ አደም ብሎ አላህ እየገለጸልን እነዛ ኩፋሮችን አላሁ ተባረከ ወተዓላ በደላቸው ጀሰድ ማለት ሰላሙ አለይኩም ወራህመቱላሂ ወበረካቱ ቢስሚላሂ ረህማኒ ረሂም ሚን ዒባዲሂ ጁዝአን አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወልሙርሰሊን ወዐላ አሊሂ ወአስሓቢሂ ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን። አህባሾች በጣም ተልቢሳቸው እጅግ የከፋ ነው። ተልቢስ አላሁ ጀለ ወዐላ አህለል ኪታቦችን አስመልክቶ ወላ ተልቢሱል ሐቀ ቢልባጢል ይላል። እውነትን በውሸት አትቀላቅሉ ይላል አላህ ሱብሓነሁ ወተዓላ። ወተክቱሙል ሐቀ ወአንቱም ተዕለሙን፣ እውነትን አትደብቁ እናንተ ያወቃችሁ። እዚህ ላይ ይሄ ሰውዬ እንደሰማችሁት ሰሞኑን ባለው ውዝግብ አላህ አስማ ሲፋት የአላህ ባህሪያቶችን በተመለከተ በቁርአንና በሐዲስ የጸደቀውን ስለማይቀበሉ አላህ እየተሰደበ የአደም ልጅ ይሰርበኛል ብሏል አላህ እያለ ነው አይደለም? አላህ የአደም ልጅ ይሰርበኛል። አላህ መስደብ ማለት ደግሞ አላህ ልጅ አለው ሸሪክ አለው ማለት ነው አይደለም? ታዲያ አላህ ሸሪክ አለው እያሉ የሚሰርቡት ማን ናቸው ካላችሁ ሙሽሪኮች ናቸው። አላህ ሸሪክ አለው ይላሉ። ዩእዚኒ ኢብኑ አደም እንደዚህ የሚለው እንግዲህ ሐዲስ ይታወቃል አይደለም? የአደም ልጆች ይሰርቡኛል፣ የአደም ልጆች ያስቸግራሉ አላህን ሱብሓነሁ ወተዓላ። እንደዚህ ያሉት ሰዎች በራሳቸው ላይ ያለውን ለአህሉ ሱናዎች ለሐቅ ሰዎች ሲያጣምሙ ትሰማላችሁ። አላህንማ የሚሳደብ የአላህን ቁርአን አልቀበልም ያለ የነቢዩን ሰለላሁ ዐለይሂ ወሰለም የሰለፎችን አረዳድ አልቀበልም ያለ ያ ነው አላህን የሚሳደብ ማለት። አላሁ ጀለ ወዐላ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር፣ አላህን የሚመስል አንድም የለም፣ ሰሚና ተመልካች የሆነ ጌታ ነው። አላህ የትኛውም ባህሪያቶች ላይ አላህን የሚመስል የለም። አህባሾች ሙሸቢሃዎች ናቸው የምንለው በምክንያት ነው። ሙሸቢሃዎች ናቸው። ወከዛሊከ ሁሙል ሙጀሲማዎችም ናቸው። ለምን ካላችሁ አእምሯቸው ላይ የሚመላለሰው የሰው ባህሪ ነው። የፈጣሪ ባህሪ የአላህ ባህሪያቶች ሲነገሩ ቀጥታ አምጥተው አእምሯቸው ላይ የሚያስቀምጡት የሰውን ባህሪ ነው ትዝ የሚላቸው። ለዛ ነው እኮ ተሽቢህ አህለ ሱናዎች ደግሞ አላህን አንድ ፍጡር ጋር አይመሳሰልም ይላሉ። አህባሾች ደግሞ ይመሳሰላል ነው የሚሉት። ስለዚህ ትክክለኛ ሙሸቢሃ ማን ነው? ትክክለኛ ሙጀሲማ ማን ነው? ትክክለኛ ሙጀሲማ ማን ነው ከተባለ አህባሾች ናቸው። ምክንያቱም አላህ እጅ አለው ሲባል ሊማ ኸለቅቱ ቢየደየ፣ ኢብሊስም ምንድን ነው አላህ ያለው? ሊማ ኸለቅቱ ቢየደየ፣ በሁለት ቁድራ የፈጠርኩት ነው እንዳለው። የደየ ማለት እኮ ተስኒያ ነው። ነሕዊ ነን ትላላቸው አይደለም? ተስኒያ ነው፣ ሁለት ቁድራ ማለት ነው። እሺ ሁለት ቁድራ በሁለት እጆቼ በፈጠርኩት ነው የሚለው አይደለም? እና በሁለት ቁድራ በፈጠርኩት ማለት ነው እንዴ? አላህ ሁለት ቁድራ አለው ካላችሁ ትከፍራላችሁ። አይባልም። ሊማ ኸለቅቱ ቢየደየ በል የዳሁ መብሱጦታን፣ ይልቁንም ሁለት እጆቹ የተዘረጉ ናቸው ይላል። እነዚህ ሁለት እጆች ሲነሱ የእናንተ እጅ ነው ፈጥኖ ወደ አእምሯችሁ የሚመጣው። ተሽቢህ አለባችሁ የምንለው ለዚህ ነው። ስለዚህ አህባሾች ሙሸቢሃዎች ናቸው። አህለ ሱናዎች ደግሞ የሐቅ ሰዎች አላሁ ሱብሓነሁ ወተዓላ አምሳያ ያለውን ብለው ያምናሉ። አላህ እጅ አለው ሲባል አላህ እንደኛ ያለ እጅ አይደለም ያለው። ምን አይነት እጅ እንደሆነ እሱ ነው የሚያውቀው። ለምን እጅ ትላችኋለች? እቺ ፍትፍት የምትበሉባት እጃችሁ
ጫት የምቀነጥሱባት እጃችሁ ለምን ትዝ ትላችኋለች? ተዓላ አላሁ ዐን ዛሊከ ዑሉወን ከቢራ። አላህ ከዚህ የላቀ የሆነ ጌታ ነው። አላህ ሱብሓነሁ ወተዓላ መስሚያ አለው፣ አላህ ማያቻ አለው ስትባሉ የእናንተ ማያቻና የአላህ ማያቻ ለምን ይመሳሰልባችኋል? ስለዚህ አላህን የሚመስል አንድም ፍጡር የለም። እኛ አላህ ከፍጡር ጋር አንድም ቀን አመሳስለንም አናውቅም። ለዚህ ነው ከተሽቢህ ከተጅሲም የጠራ ነው። ለዚህ ነው አህለ ሱናዎች አህባሾች በቀጥታ አላህን ከፍጡር ጋር በማመሳሰል ወደር የሌላቸው እጅግ አስቸጋሪ የጥመት ቡድኖች ናቸው። አላሁ ስብሓነሁ ወተዓላ የትኛውም ባህሪያቶቹ ላይ ህጋችን ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር፣ አላህን የሚመስል አንድም የለም፣ አንድም አምሳያ የለውም። አላህ የትኛውም ባህሪያቶቹ ላይ እኛ ከምንረዳው ተቃራኒ ነው። እጅ ሲባል እኛ እጅ ትዝ ካላችሁ፣ አላህ ማየቻለው መስሚያ ያለው ሲባል እኛ ትዝ ካላችሁ፣ ስለዚህ ሙሸቢሃዎቹ እናንተው እራሳችሁ ናችሁ። ፍጡር ጋር የምታመሳስሉ ትክክለኛ ሙሸቢሃዎች እናንተ ራሳችሁ ናችሁ። አህለ ሱናዎች ወሊላሂል ሐምድ ከዚህ የጸዱ ናቸው።